እሺ በዛሬ ቪዲዮ ላይ የምናነሳው ሐሳብ ምንድነው? ከዲፕ ስክሪኒንግ በኋላ ያሉት ስቴፖችን እና አዳዲስ ለውጦች ስላሉ በእነሱ ኢንፎርሜሽኖች ላይ አንዳንድ ነገሮችን ለማለት እወዳለሁኝ። ያው ዲፕ ስክሪኒንግ ከዚህ በፊት ብዙ ቪዲዮ ሰርቻለሁ። ለወንዶችም ዲፕ ስክሪኒንግ ላይ ምን ማድረግ እንዳለባችሁ፣ ሴቶችም እንደዛው። ያው ዲፕ ስክሪኒንግ ሞር ፎከስ የሚያደርገው ግሩሚንግ ላይ ነው። የአለባበስ ጸጉራችሁን ምን ማድረግ እንዳለባችሁ እነሱ ያው ዌብሳይት ላይ አናውንስ አድርገዋል። እሱን እነሱ ያስቀመጡትን ነገር ፎሎ አድርጎ መሄድ ነው። ዋንኛውና ትልቁ ነገር የእነሱን ህግ አክብራችሁ ከሄዳችሁ ሁሉ ነገር ቀላል ነውና እነሱ ያስቀመጡትን ነገር በስነ ስርዓት እዛ አፕላይ ማድረግ አለባችሁ ማለት ነው። ዲፕ ስክሪኒንግ በኋላ ያለው ያው ግሩፕ ዲስከሽን እና ኢንተርቪው ነው የሚሆነው። ስለ ግሩፕ ዲስከሽን እና ኢንተርቪው ብዙ የተለወጠ ነገር የለም። ያው ብዙ ጊዜ እንዳልኳችሁ ብዙ ቪዲዮችን ሰርቻለሁ። እነሱን በማየት ራሳችሁን አፕዴት ማድረግ ትችላላችሁ። አንዳንድ ነገር ላይ ግን ስለ ኢንተርቪው እና ስለ ግሩፕ ዲስከሽን ከዚህ በፊት ያላልኳችሁን ቲፖች ልስጣችሁ። ኢንተርቪው ላይ ብዙ ጊዜ የተለመዱ ጥያቄዎች ናቸው የሚጠየቁት። ያው ኢንትሮዲዩስ ዮርሰልፍ ከዛ ተነስተው ነው ከናንተ ባክግራውንድ ተነስተው እዛው ጥያቄ ይፈጥራሉ። ከስተመር ሰርቪስ ኤክስፒሪየንስ ቢኖራችሁ ላይክ እንደ እሱም ባይኖር እንደ ቮለንተር ትምህርት ቤት የሆነ ክለቦች ላይ ምናምን ተሳትፋችሁ ከሆነ እሱ ሜንሽን አድርጉ እንዳትረሱ። ሌላው ደግሞ ብዙ ጊዜ ካቢን ክሩ ላይ ከሶሻል ባክግራውንድ የመጣ ሰው ነው ኤክስፔክት የሚደረገው። ከቴክኖሎጂ ከሳይንስ ዲፓርትመንት ላይክ እንደ ኢንጂነሪንግ የመሳሰሉ ነገሮችን እንደ አይቲ ከዛ አካባቢ መጣችሁት ብዙ ጊዜ ለምንድን ነው ሌላ ዲፓርትመንት አፕላይ ያላደረጋችሁት? ለምሳሌ እንደ ቴክኒሻን እና ሌላ በቴክኖሎጂ ዘርፍ ያሉትን ስራዎች ለምን አፕላይ አታረጉም ነው የሚሉ። እናንተ ስራውን እንደምትወዱና ያው ፖዚቲቭ ነገር ለመመለስ ሞክሩ። ወይም ቴክኖሎጂ ዲፓርትመንት የተመደብኩት አለፍላጎቴ ነው፣ ያው እኔ የጤና ባለሙያ መሆን ነበር የምፈልገው ላይክ በስማርት ዌይ እናንተ የቴክኖሎጂ ዲፓርትመንት ላይ መማር እንደማትፈልጉና ያው ተመድባችሁ ስለሆነ የተማራችሁ እንደሆነ ገለጹላቸው እና ኢንተረስታችሁ እንደዚህ ከስተመር ሰርቪስ ላይ እና ምናምን እንደሆነ ለመግለጽ ሞክሩ። ሌላው በተረፈ ያው ግሩፕ ዲስከሽን ነው የሚሆነው። ኢንተርቪው እና ግሩፕ ዲስከሽን ብዙ ጊዜ አንድ ላይ ወይንም ተከታታይ ቀን ነው የሚሆነው። ግሩፕ ዲስከሽኑ አላማው ያው ግሩፕ ላይ የሆነ ስራው የካቢን ክሩ ስራ የግሩፕ ስራ ስለሆነ ግሩፕ ላይ እንዴት ነው አንድ ላይ ፐርፎርም የምታደርጉት ለጉድ ሪዛልት ማለት ነው። መተባበር አለባችሁ፣ ዲስከስ ማድረግ አለባችሁና የሆነ ርዕስ ይሰጣችኋል። ባለፈው ለምሳሌ የተሰጣቸው ርዕስ ምንድነው? ሶሻል ሚዲያ ላይ የምናገኘው መረጃ ይበልጣል ወይንም ጋዜጣ ላይ የምናገኘው መረጃ ወይም እውቀት ሊሆን ይችላል። ሁለቱን ምረጡ። እነሱ ናቸው አሳይን የሚያደርጉት። አንዱ ግሩፕ ሶሻል ሚዲያ ላይ የምናገኘው መረጃ ኦር እውቀት ይጠቅማል። አንዱ ግሩፕ ደግሞ ከጋዜጣ የምናገኘው መረጃ ወይም እውቀት ይበልጣል ብላችሁ ክርክር ታረጋላችሁ። ክርክር ማለት ይሄ ኔጌቲቭ ነገሩን እንዳታስቡት። ክርክር የሆነ ቅልጥ ያለ ክርክር ሳይሆን እናንተ ለምን ሶሻል ሚዲያን እንደመረጣ ታብራራላችሁ። የእናንተ ግሩፕ ሶሻል ሚዲያ ላይ ከተመደባችሁ ማለት ነው። በዚህ ሳይድ ደግሞ ጋዜጣ ነው፣ ከጋዜጣ የምናገኘው ጥቅም ነው የሚበልጠው ከሶሻል ሚዲያ ብላችሁ ምክንያታችሁን ታብራራላችሁ ማለት ነው። እና አሳይን እንደተደረጋችሁት ግሩፕ ይወሰን። ያው ሁላችሁም ለምሳሌ 5 ሰው አንድ ግሩፕ ላይ ካለ 5ታችሁም የተለያየ አይነት አይዲያ ማንጸባረቅ አለባችሁ ማለት ነው። ፖዚቲቭ የሆነ ነገር ማለት ነው። እሱ አንድ ላይ እንደ ውጤት ይወሰዳል። ግሩፕ ዲስከሽን ቀን እስክሪብቶና ወረቀት ይዛችሁ መሄድ እንዳትረሱ። ፖይንታችሁን እዛ ላይ ታወጣላችሁ። ከዛ ተራችሁ ሲደርስ ቴንኪው ብላችሁ ራሳችሁን አስተዋውቃችሁ ያላችሁን ሐሳብ አጭርና በሆነ ክሊር በሆነ መልኩ ታቀርባላችሁ ማለት ነው። ለእያንዳንዱ ሰው የሆነ የተወሰነ ደቂቃ ሰዓታት ይሰጣሉ። በደንብ ሳትፈሩ በኮንፊደንስ ሪላክስ አድርጋችሁ ሐሳባችሁን መግለጽ ማለት ነው። ዲፕ ስክሪኒንግ ላይ አንድ የረሳሁት ነገር ብዙ ጊዜ ወክ አድርጉ ይባላል። ያው አረማመዳችሁን ለማየት ነው። ወንድም ሴትም እንግዲህ ወክ ስታረጉ ምናልባት እናንተ በጣም ጥሩ ነው የምትሉትን ወክ አደራረግ አድርጉ። ስማይል እያደረጋችሁ ስማይል አድርጉ ማለት በጣም ሳቁ ምናምን ሳይሆን ፈገግ እያላችሁ የሆነ ፊታችሁ አትራክቲቭ እንዲሆን ነገር እሱን ነገር እንዳትረሱ። ሌላው ከዛ በመቀጠል ያው ከግሩፕ ዲስከሽኑና ከኢንተርቪው በኋላ የሚሆነው ከሜዲካል በፊት ግን የሆነ ፕሪ ትሬኒንግ የሚባል ነገር አለ። ስለሱም ዲቴል የሆነ ቪዲዮ ሰርቻለሁ፣ ታገኙታላችሁ ወደ ኋላ ብትሄዱ። ፕሪ ትሬኒንግ ማለት ያው የእናንተ መረጃ
ስማችሁን፣ መኖሪያ አድራሻችሁን ምናምን ሲስተም ላይ የሚመዘገቡት ነገር ነው። እንዳልደግምባችሁ ሰዓቱ ረዘም ይላል። እሱንም ስለሱም የሰራሁት ቪዲዮ አለ። እሱንም ቼክ አድርጉ። ከፕሪ ትሬኒንግ በኋላ ሜዲካል አለ። ሜዲካል ላይ የተቀየረ አዲስ ነገር ምንድነው? ከዚህ በፊት በአይግላስ በመነጽር አይቀበሉም ነበረ። ግን አሁን በሳይት ምክንያት መነጽር የምታረጉ ልጆች ምናምን አክሰፕተብል ናችሁ ማለት ነው። መነጽር ካላችሁ መነጽራችሁን ይዛችሁ ሂዱ። ያው ብዙ ጊዜ ሜዲካል ላይ የሚከብደው ሰው የአይን ቴስት ነው። ሾርት ሳይት፣ ሎንግ ሳይት እና ከለር ብላይንድነስ ቴስት ትደረጋላችሁ። ይሄ መንጃ ፍቃድ ላይ የሚፈተነው ፈተና አለ አይደለ? እሱን አይነት ነገር ነው የምትፈተኑት። ያው መነጽር ካላችሁ ይዛችሁ መሄድ ትችላላችሁ ማለት ነው። ሌላው ሜዲካል ኤግዛም ብዙ አይከብድም፣ ኤክሰፕት በጣም የጤና ችግር ከሌለባችሁ በስተቀር እሱ አሳሳቢ አይደለም። ሜዲካል እንዳለፋችሁ ዋስ ነው የምታመጡት። ዋስ ማለት እናንተ የኢትዮጵያን አየር መንገድ 5 ዓመት ማገልገል እንዳለባችሁ ሰው አምጥታችሁ ዋስ ማስፈረም አለባችሁ። ያ ዋስ ደግሞ ማሟላት ያለበት ነገር የመንግስት ተቀጣሪም ሊሆን ይችላል፣ የግል ላይክ ኤንጂኦም ሊሆን ይችላል፣ ኢንተርናሽናል ኤንጂኦ ብቻ ሰራተኛ መሆን አለበት። ነጋዴ እንደዚህ ምናምን አይቻልም መሰለኝ። 10,000 እና ከ10,000 ደሞዝ ከ10,000 በላይ ደሞዝ የሆነ ያገባ ከሆነ ከባለቤቱ ጋር መጥቶ መፈረም አለበት። ያላገባም ከሆነ ያላገባ ሰርቲፊኬት ከቀበሌ ማስረጃ ይዞ መምጣት አለበት። ያገባም ያላገባም ሰው ያው የጋብቻ ሰርቲፊኬት ያስፈልጋዋል ማለት ነው። እሱን ካለፋችሁ በኋላ ቀጥታ ወደ ትሬኒንግ ስኩል ነው የምትገቡት። ያው ትሬኒንግ ስኩል ከመግባታችሁ በፊት ዩኒፎርም ይሰጣችኋል። ከዚህ በፊት ሰርቪስ ነበረ ከየሰፈሩ የሚወስድ፣ አሁን ግን ያለ አይመስለኝም። የምታውቁ ሰዎች ካላችሁ ኮሜንት ላይ እስቲ አፕዴት አድርጉን። ዩኒፎርም፣ የትምህርት መረጃዎች፣ ላይብረሪ ሙሉ እዛ ነው ያለው። ቀኑን ሙሉ ስለምትውሉ ከምሳም እዛው ነው። ያው ትንሽ ከፖኬት መኒያችሁም ይቆረጣል። ያው ፖኬት መኒ ደግሞ የሚሆነው ትሬኒንግ ስኩል በምትቆዩበት ጊዜ 7,000 ነበር። አሁን ግን ሪሰንትሊ 10,000 ብር ሆኗል መሰለኝ። 10,000 ብር ብላችሁ ያዙት። ትሬኒንግ ስኩል በዚህ በ3 ወር ከምናምን ውስጥ ጨርሳላችሁ። ልክ ትሬኒንግ ስኩል እንደጨረሳችሁ ወደ ስራ ነው የምትገቡት። ያው ስራ ስትጀምሩ የጁኒየር ካቢን ክሩ ደሞዝ የሚሆነው ኔት እንትናችሁ የምትፈራረሙት ማለት ነው 21,000 ብር የኢትዮጵያ ብር ነው የምትፈራረሙት። ከዛ በተጨማሪ 21,000 ብር ብቻ አይደለም ደሞዛችሁ፣ ግን የምትፈራረሙት 21,000 ብር ነው። ከደሞዝ ተጨማሪ ግን ፔይ ስሊፓችሁ ላይ ወይንም ፔሮላችሁ ላይ የሚጻፉ ላይክ እንደ ሆም አላዋንስ፣ እንደ ፍላይንግ ሃወር እና ግሩሚንግ አለ። እሱ የሱ ፔመንት አይ ቲንክ ሆም አላዋንስ 11,000 ብር መሰለኝ። ግሩሚንግ ደግሞ ያው ራሳችሁ የምትጠብቁበት ይሄ ስለ ሜካፕ ምናምን ለራሳችሁ ውበት መገልገያ የምትጠቀሙባቸው ነገሮች እሱ አላዋንስ ውስጥ ይከተታል። ለሴቶች አይ ቲንክ 10,000 ብር መሰለኝ፣ ለወንዶች 2,000 ብር ነው። እሱ ይደመራል። ከ21,000 ብሩ በተጨማሪ የቤት አላዋንስ 11,000፣ የግሩሚንግ አላዋንስ አለ። እሱን ትደምራላችሁ። ስለዚህ ፍላይት አወር ደግሞ ዲፔንድ የሚያደርገው እናንተ በበረራችሁበት እንትን ነው ሰዓቱ። የሁሉም ሰው ተመሳሳይ አይደለም። የአንዳንድ ሰው ብዙ ፍላይት አወር ይኖረዋል በወር ውስጥ፣ አንዳንድ ሰው ደግሞ ትንሽ እንደዚህ ይቀያየራል፣ ባሪ ያደርጋል። ለምሳሌ አንድ ሰው በወር ውስጥ 90 ሰዓት ከበረረ በሁለት ይባዛል እና ላይክ 18,000 ብር 20,000 ብር ገደማ ይሆናል ማለት ነው። እንግዲህ እሱን ስትደምሩ 21,000 ኔት ነው። 11,000 የቤት አላዋንስ፣ የግሩሚንግ የሴቶች 10,000 ብር፣ የወንዶች 2,000 ብር እና ፍላይንግ አወር ደግሞ 18,000 ብር ብንል ያው እሱ ፔሮል ላይ የሚጻፈው የወር ገቢያችሁ ማለት ነው። በተጨማሪ ደግሞ ዲዩቲ ፍሪ ሲሸጡ፣ ዲዩቲ ፍሪ ብዙ ጊዜ ጁኒየር ካቢን ክሩ ነው የሚሸጠው። ከተወሰነ በላይ የሆነ ስታንዳርድ አለ። ከዛ በላይ ከሸጣችሁ እንደ ሽልማት የሚሰጡ ቦነስ ብሮች አሉ። እነሱ ቋሚ ገቢ ሳይሆን እንደየ እንትናችሁ ነው። ብዙ ከሸጣችሁ ያው እንትን አላችሁ ማለት ነው። እንደ ሽልማት አይነት ነገር ይሰጣችኋል። ካልሸጣችሁ ያው እንትን ነው እንዳለው ይቀጥላል ማለት ነው። ሌላ በተጨማሪ ከፐርዳይም አለ። ፐርዳይም ማለት አንድ ሀገር ሄዳችሁ
ለምሳሌ 24 ሰዓት ከቆያችሁ በሰዓት $5 መሰለኝ ላይ ከ24 ሰዓት ከሆነ በ5 በ24 ታባዛላችሁ እና እሱ ካልኩሌት አድርጋችሁ ስንት እንደሆነ አይ ቲንክ በ24 ሰዓት ውስጥ 100 ምናምን 105 ምናምን መሰለኝ። ለምሳሌ አንድ ካቢን ክሩ በወር ውስጥ 4 ሌኦቨር 4 አዳር ፍላይት አለው ብንል በትንሹ $400 ያገኛል ማለት ነው። የሌላዎቹ ሳይደመሩ ፐርዳይሙ ብቻ $400 ይሆናል ማለት ነው። እሱን ያው በራሳችሁ ወይ ካልኩሌት አድርጉ። እንደዛ እሱ ሲደማመር ያው 200 ምናምን ሺህ ብር ሊደርስ ይችላል ማለት ነው የካቢን ክሩ ወራዊ ገቢ። እና አንዱ ካቢን ክሩ ከአንዱ ካቢን ክሩ የወራዊ ገቢ እንትን ይላል። የሁሉም ሰው አንድ አይነት አይደለም፣ ብዙ ባሪ የሚያደርግ ነገሮች አሉ። እና የካቢን ክሩ ገቢ ይሄንን ይመስላል። ሌላ ጥያቄ ካላችሁ ምናልባት እዚህ ላይ ያልጠቀስኩት ነገር ካለ አሳውቁን ኮሜንት ላይ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የኛ ፋሚሊ ሁኑ። የዛሬው ቪዲዮ ይሄን ይመስላል። አመሰግናለሁ።